ኢነላህ ከተበል ኢሕሳነ ፊ ኩሊ ሸይ አላህ ሁሉ ነገር ላይ በጎን ነገር ግዴታ አድርጓል። በጎ መስራት ለሰዎች፣ ለሰብአዊ ፍጡር፣ ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለውን ሲገልጹ ምን አሉ? ኢዛ ቀተልቱም ፈአሕሲኑ ልቅትላ፣ ስትገሉ እንኳን እንደ በሸሪዓው መልክ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ቢገደል እንኳን አገዳደሉን አሳመው። ጂሃድ ላይ አገኘው አንድ ካፊራ እንግዲህ እሱ ሊገድልህ ሲመጣ መቼስ እንደሚባለው አበባ እቅፍ ይዘህ እንኳን መጣ ምናምን ብለህ በአበባ እቅፍ አትቀበለው። ማለት ሊገድልህ ይመጣ የዛኔ ትገድለዋለህ። ለራስ ተከላክለ ለዲን ተከላክለ ትገድለዋለህ። ስትገድለው ግን ካፊር ቢሆንም አገዳደሉን አሳመር። ማሰቃየት አይቻልም። አፍንጫ መቁረጥ፣ የአይን ጉልጉሎ ማውጣት፣ ይሄ አንገት በጥሶ እንዲህ ማስፈራራት፣ ላ በእሳት ማቃጠል። ላ ዩዐዚቡ ፊ ናር ኢላ ረቡ ናር፣ በእሳት የሚያቃጥል የለም እሳትን የፈጠረው ጌታ ቢሆን እንጂ። ስለዚህ ፈኢዛ ቀተልቱም ፈአሕሲኑ ልቅትላ፣ መገደል ያለበት እንኳን ማለት ነው። ወኢዛ ዘበሕቱም ፈአሕሲኑ ዚብሓ፣ ስታርቱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል? ወሊዩሒድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። ከዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃሉ። ቢላሁን ነቢ ሰለላሁ ዐለይሂ ወሰለም አንዱን ተመለከቱት። ፍየሏን ከስር አስተኝቶ እግሩን ጭኖባት ከላይ ይስላል ቢላው ማለት ነው። ምን አሉት? አፈላ ቀብል ሃዛ፣ እንዲህ መጀመሪያውኑ አትስልም ነበር? አቱሪዱ አን ቱሚተሃ መውታት፣ አንድ ሞት ሳይሆን ብዙ ሞት እንድትሞት ነው እንደምትፈልገው። ብዙ ሞት ነው የምትሞቶች፣ ስቃይ። ሐታ እሷን ሲያርድ እንስሳዋን ሲያርድ ሌላኛው እንስሳ እያየች መሆን የለበትም። ቀጣዩን ተራ ይሄ ነው እያለች ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓው ለእንስሳዎች እንኳን ስታርዱ ስለታማ ቢላ አድርጎ ወሊዩሪሕ ዘቢሃት፣ ከእንደገና ወዲያው ይገላግላል። እዛ ላይ እንትን እያለ እያወራ ምናምን ይሄ ምን አይነት ቢላ ነው እያለ እያወጣ እንዲህ እያሰቃየ እንደዚህ የተከለከለ ነው ማለት ነው። ስለዚህ አየኮነ በሙሐደድ ስለታማ መሆን አለበት። ስለታማ መሆን አለበት።